ዛሬ ምዕራፍ 5ን አንጨርሰውም ጌታ ቢፈቅድ ብንኖር በሚቀጥለው ሳምንት እንጨርሳለን። ሁላችንም አንደኛ ጴጥሮስ ምዕራፍ 5 ላይ እናወጣለን እና ከ6 እስከ 11 ያለውን ክፍል ሁሉንም አናየው፣ 3ቱን ቁጥር ነው የምናየው። ግን እስከ 6 እስከ 11ን ሮዚ አንብቢልን። እሺ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። አሜን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። አሜን። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። አሜን። እሺ፣ ጌታ ይባርክሽ። እስኪ ያው እያየነው የመጣ ነው። ይሄ ደብዳቤ ነው፣ ሁላችንም እንደምናውቀው እያየነው የመጣ ነው። ጴጥሮስ ለተለያዩ በእምነታቸው ምክንያት ለተበተኑ ክርስቲያኖች የተጻፈ ነው እና በጌታ በማመናቸው ያገኙትን ርስት ከተናገረ በኋላ ይሄ ርስት ግን በቃ ስላመኑ ብቻ አይወርሱትም፣ ስላመንነው ብቻ ርስቱን አንወርሰው፣ እምነታችንን እስከ መጨረሻው አጽንተን ከጠበቅን ሊገለጥ ያለውን ርስት እንደምንወርሰው ነው ሐዋርያው ጴጥሮስ እዚህ ላይ የሚነግራቸው። በክርስቶስ በማመናቸው ማንነታቸው መቀየሩና ያገኙትን ተስፋ ከተናገረ በኋላ ይሄንን ተስፋ ለመውረስ ግን እንዴት መኖር እንዳለባቸው፣ እንዴት መመላለስ እንዳለባቸው እየተናገረ መጥቶ ነው እዚህ ቁጥር ምዕራፍ 5 ላይ ያቆም ነው። ስለዚህ በአጠቃላይ በኑሯችሁ ሁሉ ምን በሉ ይላል? ቅዱሳን ሁኑ ብሎ ይሄን ርስት የምንወርሰው በኑሯችን ሁሉ ለዚህ ለጠራን አምላክ የዘላለም ርስት ሊሰጠን ላለው አምላክ ተለይተን ስንጠብቀው ስንኖርለት ይሄን ርስት በሙላት እንደምንቀበለው ነው የነገራቸው እና በግል ሕይወታችን እንዴት ተለይተን ለክርስቶስ መኖር እንዳለብን በኑሯችን ከወንድሞች ጋር ባለን ግንኙነት፣ በትዳራችን፣ በመስሪያ ቤት በኩል፣ በስራ በኩል፣ በመንግስታት በኩል እንዴት ዝም ብለን ያለ ሰዎች አይደለንም። ኦልሬዲ እንዴት መኖር እንዴት መመላለስ እንዳለብን የተጻፈልን ሰዎች ነን እና የፈቃዳችንን የአእምሯችንን ሐሳብ አይደለም መኖር ያለብን፣ እዚህ ላይ የተጻፈልን ነው እንድንኖር የተጠራ ነው። ለምን? ሊገለጥ ያለው ክብር የገባንበት ህይወት የአብ የወልድ የመንፈስ ቅዱስ ህይወት ነው የተካፈልነው። እዚህ ህይወት ውስጥ ህብረት እያደረግን ነውና የዛን ህብረት ህግና ስርዓት ነው እየተረዳን መተን ምዕራፍ 5 ላይ ባለፈው በቤተ ክርስቲያን ውስጥ እንዴት መመላለስ እንዳለብን በስፋት አይተናል። በቤተ ክርስቲያን ውስጥ የቤተ ክርስቲያን ሽማግሌዎችን እግዚአብሔር እንደሚሾም እንደሚሰጥ ተናግረናል። የሽማግሌዎች ደግሞ ሩል ምን እንደሆነ ባለፈው አይተናል። የሽማግሌዎች ምን ይላል? በእናንተ ዘንድ ያለ እግዚአብሔር መንጋ ምን ለማለት ነው? መንጋውን ለመጠበቅ ምዕራፍ 5 ቁጥር 2 መንጋውን ለመጠበቅ ሲያገለግሉ ደግሞ ሽማግሌዎች በሙሉ ፈቃድ እንጂ በግድ እንዳያገለግሉ በበጎ ፈቃድ እንጂ መጥፎና ረብ በመመኘት እንዳያገለግሉ ከምዕመኑ የሆነ ጥቅም ለማግኘት በመጥፎ ወይ በተለያየ ሞቲቫቸው በእንደዚህ አይነት ሞቲቭ እንዳያገለግሉ ለሽማግሌዎች ሲናገር
በደንብ አይተናልና በበጎና መጥፎና ረብ በመመኘት ሳይሆን ምዕመኑን መጎብኘት እንዳለባቸው ለመንጋው ደግሞ ምሳሌ በህይወታቸው በኑሯቸው በአካሄዳቸው በቅድስናቸው ለምዕመኑ ምሳሌ እንዲሆን መሆን እንዳለባቸው ባለፈው አይተናል እና ይሄንን በመኖራቸው በማረጋቸው ምዕመኑን በማሰማራታቸው እንዲሁም ደግሞ በመጎብኘታቸው በጥሩ ልብ በትክክለኛ ሞቲቭ በማገልገላቸው የተነሳ የእረኛው አለቃ ሲገለጥ እነዚህ ሽማግሌዎች የክብርን አክሊል የሚከብሩበትን አክሊል እንደሚቀበሉ ተናግረዋል እና ስለዚህ ይሄ የተባለላቸውን ጌታ ቃሉ ላይ የተጻፈውን ኑሮ ለመጎብኘት ለማሰማራት ለመንከባከብ ምዕመኑን ለመጠበቅ ያለውን ይህን ህይወት ከኖሩ ሽማግሌዎቹ ጌታ የእረኞቹ አለቃ ማለት አለቃቸው እነሱ አይደለም የምዕመኑን ያሰማራሉ እንጂ የምዕመኑም አለቃ አይደሉም የነዚህ የሽማግሌዎች አለቃ የእረኞቹ አለቃ አለቃው እንዲያርጉ የሚላቸው እሱ ሲገለጥ ያላቸውን ስላደረጉ ምን ይከፍላቸዋል ይላል የክብርን አክሊል ይቀበላሉ አይገርምም የዘላለምን የክብርን አክሊል ይቀበላሉ ለዘላለም የሚሆን እንዴት በማገልገላቸው ሽማግሌ ስለሆኑ አይደለም ፖዚሽኑን ስለያዙ ሳይሆን እንደዚህ አይነት የሆነ አገልግሎት ካገለገሉ በመጎብኘት እዚህ ላይ ቅድም ምሳሌ በመሆን በጥሩ ሞቲቭ በእንደዚህ አይነት ክርስቶስን ለማሳየት ህይወት በኖሩበት ህይወት ያን አይነት ብድራት እንደሚቀበሉ አይተናል በቤተ ክርስቲያን ውስጥ ደግሞ ምዕመኖች አለን እኛ ምዕመኖች ደግሞ እንዴት ነው በቤተ ክርስቲያን ውስጥ መመላለስ ያለብን ለሽማግሌዎች ተገዙ ጎበዞች ይላል ጎበዝ ብዙ ጊዜ ወጣል አይደል እኔ እችላለሁ እኔ አውቃለሁ እኔ ትክክል ነኝ የሚል ነው አካሄድ ጎበዞች ብሎ ነው የጠቀሰው ለሽማግሌዎቹ ተገዙ ለምን እኔ በቤተ ክርስቲያን ውስጥ የፈለኩትን ባደርግ ጋሽ መንጌ የፈለገውን ቢያደርግ ሮዚ የፈለገችውን ቢያረግ ቅድስ ሁላችንም እዚህ ቤት ያለ ነው የየራሳችንን መንገድ ብንሄድ ቤተ ክርስቲያን እንዴት ትጸናለች እንዴት ጉልበት ይኖራታል ሁላችንም የምንፈልገውን ነገር በቤተ ክርስቲያን ለማድረግ ብንሄድ ቤተ ክርስቲያን መጽናት አትችልም ጉልበት አይኖራትም ለሰይጣን ትልቅ ክፍተት እንከፍትላታለን በዚህ ምክንያት ተጽዕኖ ከማድረግ ይልቅ የሰይጣን ተጽዕኖ በቤተ ክርስቲያን ላይ ይበዛል ቋንቋ ይደበላለቃል አንድነት ይጠፋል የእግዚአብሔር ክብር በጉባኤው ላይ ይርቃል ስለዚህ ስርዓቱ ምንድነው ጎበዞች ለሽማግሌዎች ምን በሉ ይላል ተገዙ ብሎ የእግዚአብሔር ቃል ይናገራል እነሱ በሚያወጡት አመራር በሚያወጡት ስርዓት ላይ ቀኝ እጃቸውን ስጡ በተለያየ ነገር በሚያስተዳድሩበት ጊዜ ቀኝ እጃችሁን ሰጥታችሁ ምን በሉ አገልግሉ እንዲህ ሲሆን ነው የእረኞች አለቃ ክርስቶስ በሽማግሌዎች በኩል ሐሳቡን አስቀምጣል እነዛ ደግሞ የእግዚአብሔር የሆነውን ሐሳብ ካስተላለፉ ምዕመኑ ደግሞ ያን ሐሳብ ከተቀበለ ቤተክርስቲያን ጉልበተኛ ትሆናለች የጌታን ሐሳብ በቀላሉ በቤተክርስቲያን ውስጥ ማከናወን እንችላለን ስለዚህ ምን ይላል እንዲሁ ጎበዞች ቁጥራ በሽማግሌዎች ተገዙ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁት እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል እንግዲህ የሚለው አሁን ቅድም ሮዚ ያነበበችው ከላይ የመጣውን ሐሳብ ነው ስለዚህ እንግዲህ ሲል ምንድነው ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ይሄ ሁላችሁ የሚለው ማንን ነው ሽማግሌዎችም እንዲሁም ደግሞ
መለያችን እግዚአብሔርን ማወቃችን የሚለካው አሁን እኔ በምናገረው ቃል አይደለም። ይሄ ጸጋ ነው። ጸጋ እግዚአብሔር ልዩ ልዩ ጸጋ ለቤተ ክርስቲያን ይሰጣል። ባለን ጸጋ እናገለግላለን። የጸጋው ባለቤት ክርስቶስ ነው። ግን የኛ መለያ እግዚአብሔር ከኛ የሚፈልገው ምንድነው? ትህትና። ሽማግሌዎችም ሽማግሌ ስለሆኑ እኛ ያልነው ይሁን፣ እዚህ በኃይልና በግድ ምዕመኑን አትግዙት። እንደዚህ አይነት ቴንደንሲ እንዳይኖራቸው መለያቸው ምንድነው? በትህትና ምዕመኑን መንጋውን መምራት፣ ምዕመኑም ደግሞ በትህትና እርስ በርስ እንዲሁም ደግሞ ከመሪዎች ጋር መመላለስ። እንደ ልብስ ታጠቁት። ልብስ ይታያል። የለበስነው ልብስ አይደል? የለበስኩት ሁላችን የለበስነው ልብስ ይታያል። ስለዚህ ትህትና እንዲህ የሚታይ ነገር ነው። ከሰዎች ጋር አንድ ሁለት የተወሰነ ሰዓት ስናጠፋ የተወሰነ እናያለን። ትህትና የሚታይ ነገር ነው እና በተለይ አብረን ስናገለግል አንዳንድ ሰው ቀጥ ያለ በቃ በጣም አስቸጋሪ የሆነ ባህሪ ያለን ሰዎች አለ። ምንም በቃ እኛ ያልነው ብቻ ይሁን የምን እኛ ያልነው እኛ ትክክል ነን፣ እኔ ያልኩት ትክክል ነው፣ እኛ ያልነው መሆን ያለበት እያልን እንዴት ነው ቤተክርስቲያን አንድነት የሚኖረው? አንዱ እኔ ያልኩት ልሁን ካለ ሌላውም ደግሞ እኔ ያልኩት ልሁን ካለ እንዴት ነው አብሮ ፍሎ ማድረግ የሚቻለው? ስለዚህ እግዚአብሔር ከኛ የጸጋ ሁሉ አምላክ የቤት ሁሉ ባለቤት የሰጠን ስርዓት አለ። መለያችን ትህትና መሆን አለበት። የእግዚአብሔር እጅ በእኛ ውስጥ እንዲያልፍ ከፈለግን፣ ከእግዚአብሔር ሪዋርድ ከፈለግን መለያችን በማወቃችን አይደለም። በቃ አንዳንድ ሰዎች በቃ መንፈስ ቅዱስን በቃ እንደሚያውቁት ይናገራል። እነሱ መንፈስ ቅዱስን እንደሚያዳምጡ፣ እነሱ የመንፈስ ቅዱስ ድምፅ እንደሚሰሙ ባህሪያቸው ሲታይ ግን ጠንካራ ወዲህ ወዲያ የማይል አብሮ ለማገልገል የሚቸግር በመንፈስ ቅዱስ ስም ይናገሩና እሱ እንዳላቸው እነሱ ያሉት ትክክል ስለሆነ በዛ ሐሳብ ውስጥ ሰው ካልሄደ አብረው የማያገለግሉ የእግዚአብሔር ቃል ግን ከእግዚአብሔር ቃል ጋር ተጻረን እንኑር አይደለም። ትህትና ግን በጣም ቁልፍ ቃል እንደሆነ እዚህ ላይ ይነግረናል። ትህትናን እንደ ልብስ ታጠቁት። እግዚአብሔር ትዕቢተኞችን ይቃወማል። የትህትና ተቃራኒው ትዕቢት ነው። ትህትና ባልንጀራዬ ከኔ ይሻላል የሚል መንፈስ ነው ያለው። አንተ ታውቃለህ፣ ሌላውን የማስቀደም ህይወት ነው። ትዕቢት ግን እኔ ሰልፍ ተኮር ነው። እኔ ያውቃለሁ፣ እኔ ነኝ ትክክል፣ እኔ ያልኩት ነው የሚሆነው፣ እኔ ነኝ እግዚአብሔርን ድማቀው፣ እኔ ነኝ ሞር ድምፁን የምሰማው። ወደ ሰልፍ ወደ ራስ ተኮር ነው። የእግዚአብሔር ቃል ግን ሲናገረን ይላል እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። ፊልጵስዩስ ምዕራፍ 2 ላይ ብናወጣ ይሄ በጣም አስፈላጊ፣ ያው መቼም በቤተክርስቲያን ውስጥ ቆይተናል። በተለያየ አገልግሎት ክፍል ውስጥ እናገለግል እናያለን። ቀረብ ብለን ከተለያዩ ሰዎች ጋር የማገልገሉም ኦፖርቹኒቲም አይቼዋለሁ እኔም ፐርሰናሊ ብዙዎቻችን። በተለይ የእግዚአብሔር ቤት ውስጥ አንዳንዴ ብዙ ዓመት ቆይተን ግን ህይወታችን ላይ ትልቅ የሚጎለው አንዱ ነው ትህትና። በቃ ጠንካራ ማንነት
እንዴት አስቸጋሪ ለሁሉ ነገር እንቅፋት። ይህንን ህይወት በትዳራችን ውስጥ ከገለጥነው ትዳራችን ይጎዳል። ይህንን ባህሪ በተለያየ ቦታ ይዘነው ከሄድን ለሁሉ ቦታ አስቸጋሪ የሆነ ህይወት ነው የሚኖር። አንደኛ የሚቃወመን ማን ነው? እግዚአብሔር ነው። እግዚአብሔር ጋር ነው የምንጣለው። ጠንካራ ማንነትን ከያዘ ያለመሸነፍ የሆነ ባህሪ፣ ዝቅ ያለ ማለት ባህሪ ከእግዚአብሔር ጋር ነው የሚያጣ። እግዚአብሔርን ልናውቅ እንችል ይሆናል በንግግራችን በቃላችን፣ በቃ ስለ መንፈስ ቅዱስ በቃ ብዙ ነገር ልናወራ እንችል ይሆናል። ግን ዝቄ ባልንጀራዬ ይሻላል የሚል መንፈስ ይሻላል ብለን የማዳመጥ እኮ ይኖረናል፣ የማስማት ይኖረናል፣ አብሮ ፍሎ የማድረግ ባህሪ ይኖረናል፣ አብሮ የመቀባበል ነገር ይኖረናል። እዚህ ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል። ነገር ግን ምዕራፍ 2 ከቁጥር 3 ጀምሮ ነው ለወገን ይጠቅማል በማለት ወይ በከንቱ ውዳሴ ምክንያት አንድ እንኳን አታርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ምን ይበል? ይቁጠር። እያንዳንዱ ለራሱ ጥቅም አይመልከት፣ ለባልንጀራውም ደግሞ እንጂ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በኋላ እመጣበታለሁ። እዚህ ላይ ስለ ትህትና፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እግዚአብሔር በቤተክርስቲያኑ ስርዓትን ሰጥቷል። ሽማግሌዎች አሉ፣ የዘርፍ መሪዎች አሉ፣ የአገልግሎት ክፍል መሪዎች አሉ። ይህንን አመራር እግዚአብሔር ነው የሰጠው። ይህንን ሄራርኪ በቤተክርስቲያን ውስጥ እንዲጠበቅ እግዚአብሔር ይፈልጋል። አገልግሎት ክፍል ውስጥ ካለው አስተናጋጅ ከሆንክ ያስተናጋጁ መሪ ለሱ የመገዛት ቴንደንሲ መጀመሪያ ማን ይሁን ማን፣ ሴት ሆነች ወንድ ሆነች፣ የእግዚአብሔር ቃል ሳሚሽን እንዳረግ እኔን ይጠይቀኛል። እነዚህ ሰዎች እግዚአብሔርን ካድ የእግዚአብሔርን ቃል የሚጻረር ነገር እስካላሉን ድረስ በቤተ ክርስቲያን ውስጥ ይጠቅማል ብለው ያሰቡትን ሐሳብ አብረው መጥተው በመነጋገር በመመካከር እንድናረግ በሚያረጉ ጊዜ የሳሚሽን ልብ በተለይ በእኛ በምዕመኑ ላይ ያም ደግሞ እኔ መሪ ነኝ በሚል መንፈስ አይደለም ሰው ማገልገል ያለበት። የምንም የዘርፍም መሪ ቢሆን የአገልግሎት ክፍል መሪ ቢሆን የሽማግሌም ይሁን ምንም ይሁን መሪ ቢሆን እኔ መሪ ነኝና እኔን ስሙኝ የሚል መንፈስ በጭራሽ የእግዚአብሔር ቃል ይህንን አይደግፈም። እግዚአብሔር በውስጣችን ያስቀመጠውን በትህትና እንድንናገር ነው የእግዚአብሔር ቃል እኛን የሚናገር። እነሱ ለአንተ መገዛት አለባቸው አይደለም እግዚአብሔር እኛን የሚለን። በትዳርም ባል መጥቶ ሚስት እኔ ባል ነኝና ተገዢልኝ ይላል የእግዚአብሔር ቃል። ዲማንድ እንድናረግ አይደለም የእግዚአብሔር ቃል የሚል። ስርዓቱን ሰጥቷል። ስርዓቱን ብንጠቀመው ስርዓቱን ብንከተለው እንጠቀማል። ግን ባል ነኝና ሚስት ለእኔ መገዛት አለብኝ አይደለም። የእግዚአብሔር ቃል የሚለው እኔ የራሴ ሪስፖንሲቢሊቲ እንዳረግ ነው። ነገ በዙፋኑ ፊት ስንቀርብ ጌታ የሚጠይቀን ምንድን ነው? ኤርሚያስ የተሰጠን ኃላፊነት፣ እያንዳንዳችን እዚህ ቤት የሰጠንን ኃላፊነት ነው የምንጠየቀው። ሌላውን ሰው አንጠየቅም። የሚጠይቀን ደግሞ ቃሉ ነው። ሚስት ካገባው ሚስትን ወደድካት፣ ተንከባከብካት፣ እንዴት ነው ያለ እንደ አንድ አካል ቆጠርካት፣ መልካም ነገር የዘላለምን ህይወት እንድትወርስ ረዳሃት። እንዲህ ያለ እኔ ማድረግ ያለብኝን ነው እኔን የሚጠይቅ። ልክ አዳም ፍሬውን በበላ ጊዜ ምን አለው? የሰጠኝ ሚስት ነው አለው። ኖ አልሰማውም። ሔዋን ስትጠየቅ ደግሞ እባቡ ነው አለ።
እባቡንም አልጠየቀው፣ ግን የተሰጣቸውን ትእዛዝ የመከተል ኃላፊነት አለባቸው። ስለዚህ ወደዚህ ይሄኛው ጠለቅ ብዬ የምናገረው እጅግ አስፈላጊ የሆነ እግዚአብሔር ከኛ የሚፈልገው ባህሪ ስለሆነ ነው። እግዚአብሔር የሚመለከተው ወደዚህ ወደ ትሑታን በቃሉ ወደሚንቀጠቀጥ ሰው ወደዚህ እመለከታለሁ ይላል። ኢሳይያስ 65 ላይ እናገኘዋለን። ሰማይ ዙፋን ምድር የእግሬ መረገጫ ነው፣ ሁሉ እጄን ሰርታለች ይላል። የእግዚአብሔር ሁሉን ፈጥሮ ሁሉን የሚችል አምላክ ሆኖ ሳለ አቴንሽኑ ግን ምንድነው? ወደዚህ ወደ ትሑታን ወደ ቃሌ በሚንቀጠቀጥ ወደዚህ ሰው እመለከታለሁ ብሎ የእግዚአብሔር አቴንሽን ሁሉ ትሑታን በሆኑ ሰዎች ላይ እንደሆነ የእግዚአብሔር ቃል ይናገራል። እግዚአብሔር ስለ ሙሴ የተጋደለለት ለምንድን ነው? ሙሴ በምድር ላይ ካሉ ሰዎች ሁሉ ምን ነበር ይላል? ትሑት ነበር ይላል። የትህትና ባህሪ ስለነበረው እግዚአብሔር ወደ ሙሴ ይመለከት ነበር። ወንድሞቹና እህቶቹ ሲያሙት ሙሴ አልሰማም፣ እግዚአብሔር ነው የሰማው። እግዚአብሔር ቀጣቸው። ስለዚህ በቤተ ክርስቲያን አገልግሎታችን የእያንዳንዳችን መለያ መሆን ያለበት ትህትና እንደሆነ እዚህ ጴጥሮስ ላይ ይነግራል። ካልሆነ ምን ይሆናል? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምንን ይሰጣል? ጸጋን ይሰጣል። እግዚአብሔር እንደዚህ አይነት ባህሪ ሲያገኝ ጸጋ የሚያልቅ እኮ አይደለም። የተለያየ ጸጋ፣ በጎደለን ነገር ጸጋ፣ ከክብር ወደ ክብር፣ ከኃይል ወደ ኃይል የበለጠ እያሳደገን እግዚአብሔር ይመጣል። መቼ? እኛ ትሁት ሆነን ስንመለከት። ትዕቢተኛ ስንሆን እናውቃለን። ሙሉ ስንሆን ያ ጸጋ ምን ውስጥ መጥቶ ይገባል? ሞልተናላ በእኛ ማንነት። ስለዚህ በቤተ ክርስቲያን ውስጥ አንድ ተግዳሮት ሊሆን የሚችለው ይሄ ባህሪ ትዕቢትና ትህትና ስለሆነ አጠንክሮ ይናገራል። ለዚህ ነው ሰይጣን ትዕቢት ስለሞላው ከላይ ወደ ታች ተወረወረ። ከላይ ወደ ታች። ስለዚህ እግዚአብሔር ትሑታን ስንሆን አሁን እየወረድን እንመጣበታለን። የእግዚአብሔር ጸጋ፣ የእግዚአብሔር ረድኤት፣ የእግዚአብሔር መገኘት፣ የእግዚአብሔር ህልውና ወደ ህይወታችን። ሃሌሉያ። ትዕቢተኛ ስንሆን ግን ቀናቶች ቆጥሮ አንድ ቀን የእግዚአብሔር እጅ ይቃወመናል። የእግዚአብሔር እጅ ፍርድ ወደ ህይወታችን። ለምን? ቤተክርስቲያንን የሚጎዳ አካሉን የሚጎዳ ባህሪ ስለሆነ ያንን ይታገስና እግዚአብሔር በቃ የሚልበት ታይም ላይ ግን ጉዳት ወደ ህይወታችን ይመጣል። ስለዚህ ጴጥሮስ ሲጽፍላቸው ምን አለ? 5 ቁጥር ለትሑታን ጸጋን ይሰጣል ካለ በኋላ እንግዲህ ከላይ ያለውን አሁን የተናገርኩትን ሐሳብ ይዞ መጥቶ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ? አዋርዱ ብሎ በጣም ቁልፍ ነገር፣ ለመንፈሳዊ ህይወታችን ትልቅ ቁልፍ እዚህ ላይ እንግዲህ በጊዜው ከፍ እንዲያ እግዚአብሔር ጋር ጊዜ ያለ እግዚአብሔር ባከበርነው ልክ ስለ ስሙ ፍቅር ብለን በከፈልነው ልክ ባደረግነው ህይወት ልክ
እግዚአብሔር ደግሞ የሚመልስበት ጊዜ አለ። ለሁሉ ጊዜ እንዳለ ሁሉ የእግዚአብሔር ከፍታ በህይወታችን የሚመጣበት ጊዜ፣ የእግዚአብሔር በህይወታችን ላይ ያስቀመጠው ዓላማና አጀንዳ የሚከናወንበት ጊዜ አለ። የእግዚአብሔር እጅ በህይወታችን ላይ የሚገለጥበት ታይም ሲዝን እግዚአብሔር አለው። መቼ? ያከበሩኝን ምን እላለሁ ይላል፣ አከብራለሁ ብሎ የእግዚአብሔር ቃል ስለተናገረ እዚህ ላይ በጊዜው፣ መቼ? በጊዜው። ገላትያ ላይ ምን ይላል? መልካምን ነገር ማድረግ አትታክቱት፣ አትታክቱት። መልካም ነገር ማድረግ አንዳንዴ ያታክታል፣ ወዲያው ለውጡን አናየው፣ ግን አትታክቱ። ለምን? እግዚአብሔር በጊዜው የሚከፍል አምላክ ስለሆነ በታማኝነት ስለ ስሙ ፍቅር ብለን ሰዎችን ሳናይ የሰጠንን ቃል በመታዘዝ በትህትና ያገለገልነውን ህይወት አይቶ እግዚአብሔር የሚመልስበት ጊዜ አለ። እዚህ ላይ እንግዲህ በጊዜው ከፍ ያለ ነገር ይታያል አይደል? ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ ይላል? አዋርዱ። ከማን ነው? ከኃይለኛው። ቁልፍ ቃል ነው። ከኃይለኛው እግዚአብሔር ወደ ህይወታችን ሲመጣ፣ ከፍ ሊያደርገን ሲመጣ የማን እጅ ነው የሚመጣው? የኃይለኛው የእግዚአብሔር እጅ። ስለዚህ ከዚህ ኃይለኛው ከእግዚአብሔር እጅ በላይ የሆነ እጅ የታል? የለም። ስለዚህ ትህትና ሁኔታው ስላመቸን አይደለም ትሁት የሚል፣ ሁኔታው ስለገፋን አይደለም የትህትናን ህይወት የምንኖረው። ትህትና ማለት ለእግዚአብሔር ቃል መገዛት፣ ለእግዚአብሔር ቃል ራስን ማዋረድ፣ ለእግዚአብሔር ቃል ቢሰማን ባይሰማን ለመታዘዝ ራስን አሳልፎ መስጠት። ስለዚህ እዚህ ላይ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ከእግዚአብሔር በታች እግዚአብሔር የሚናገረን ቃል አለ። እግዚአብሔር የሚመክረን ነገሮች አሉ። እግዚአብሔር የሚመራን ነገሮች አሉ። ስለዚህ ለዚህ ቃል ራሳችንን ምን ማለት ማዋረድ እንዳለብን የእግዚአብሔር ቃል ይነግራል። ስለዚህ ይሄ እጅ ደግሞ በጊዜው ራሳችንን ለእግዚአብሔር ብለን ስናዋርድ እግዚአብሔር ደግሞ ዝም የሚል አምላክ አይደለም። በጊዜው ይመጣና ምን ይለናል ይላል? ይከፍለናል። በጊዜው ይመጣና ከፍ ያደርገናል ይላል እና ሁላችንም እንትን ላይ አውጥተን ፊልጵስዩስ ላይ ብናወጣ ከጌታችን ከኢየሱስ ሕይወት እንትን እንላለን፣ እንማራለን። ሶሪ አንድ ጊዜ ቅርታ
ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ላይ እናያለን። ሮዚ አንብቢልን ከ5 ምዕራፍ ፊልጵስዩስ ምዕራፍ 2 ከ5 እስከ 11። እሺ በጌታ በኢየሱስ ስም አነባለሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን። ጌታ ይባርክሽ። ይህ መጽሐፍ የተጻፈልን ያው ለትምህርታችን ነውና የእግዚአብሔር ቃል እዚህ ላይ ሲነግረን ምን ይለናል? ፊልጵስዩስ ምዕራፍ 2:5 በክርስቶስ ኢየሱስ የነበረው ይህ ሐሳብ በማ ዘንድ ይሁን ይላል? በእናንተ ዘንድ ደግሞ ይሁን። በማ? በእያንዳንዳችን እዚህ ዙም ውስጥ ባለ ነው። በእያንዳንዳችን ላይ የቱ ሐሳብ ይሁን? የሰው ሐሳብ ያለ አይደለ ያደግንበት ሐሳብ የምናምን ሳይሆን በክርስቶስ ኢየሱስ የነበረው ሐሳብ በማን ዘንድ ይሁን ይላል? በእናንተ ዘንድ ደግሞ ይሁን። ስለዚህ ሕይወታችንን ይህ ሐሳብ የሚመራን ከሆነ የእግዚአብሔር እጅ በእኛ ሕይወት ላይ ይገለጣል። ስለዚህ ምን ይላል? በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ ብሎ የእግዚአብሔር ቃል ይነግረናል። ስለዚህ በኢየሱስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን። እርሱ ያለውን ክብር ሁሉ ጥሎ በምስሉ እንደ ሰው ተገኝቶ ለሞት ለዛውም እስከ መስቀል ሞት ድረስ አባቱን የታዘዘ ሆነ ይላል። ክርስቶስ በምድር ላይ ሲመጣ የመጣሁት የአብን ፈቃድ ልኖር ነው አለ እና የመንገዱ ግን የሄደበት መንገድ የሚያመች መንገድ አልነበረም። አባቶ ይህ ጽዋ እንኳን ብትፈቅድ ከኔ ይለፍ፣ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ለአባቱ ፈቃድ ምን ሆነ? የታዘዘ ሆነ። እግዚአብሔር በኢየሱስ ክርስቶስ ያሰመረለት የሕይወት ጎዳና ነበረ። ስለዚህ ያንን ጎዳና ታዞ ከምቾቱ አውጥቶታል። ያ መታዘዝ ከኮንፈርት ዞኑ አውጥቶታል። መከራ ውስጥ ከቶታል። የተለያየ ነገር በሕይወቱ ላይ አድርጎታል። ብቸኛ ሆኗል። ብዙ ዋጋ አስከፍሎታል የአባቱ ፈቃድ። ግን የታዘዘ ሆነ፣ ታዘዘው። በዚህ ምክንያት ይላል፣ ደስ ይላል፣ የታዘዘ ሆነ። ቁጥር 9 በዚህ ምክንያት ደግሞ በምን? በመታዘዙ የተነሳ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ብዙ ነገሮች ልክ አላቸው። ጌታችን ኢየሱስን ግን እግዚአብሔር ከፍ ያደረገው በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ጌታችን ኢየሱስ በኖረው ሕይወት ምክንያት በዚህ ምክንያት የእግዚአብሔርን ቃል በመታዘዙ የትህትናን ሕይወት በመኖሩ የተነሳ
ምን አረገ? በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው ብሎ የእግዚአብሔር ቃል ይነግረናል። ስለዚህ የእግዚአብሔር ቃል ምላል በጊዜው ህይወታችን እንዳለ ይቀጥል ይሆናል፣ ይቀጥላል። እኛን ግን ከፍ እንዲያደርገን አይደለም የምንመኘው። በህይወታችን ላይ እግዚአብሔር የሰጠንን ሐሳብ ለመኖር፣ የእግዚአብሔርን ቃል ለመኖር፣ በትህትና ህይወት ለመመላለስ ራሳችንን በኃይለኛው ከሰው በታች አይደለም የምናደርገው፣ ከእግዚአብሔር ቃል በታች እግዚአብሔር ቃሉ በሚያሳየን ሰው ነን። አንዳንዴ እንደክማለን፣ አንዳንዴ እንበድላለን፣ አንዳንዴ የአፕ ዳውን የሆነ ህይወት ይኖረናል። ግን ያንን ምን ብለን እንደገና ታዘን ቃሉን ለመኖር በምንሄድበት ህይወት ላይ እግዚአብሔር በህይወታችን ላይ ጣልቃ ገብቶ በጊዜው ከፍ ከፍ እንደሚያደርገን የእግዚአብሔር ቃል ይነግረናል። ከፍ ከፍ ያደርገናል። የሆነ የስጋዊ ክብር ይሰጠናል ብለን ማሰብ የለብንም። እንደኛ ከፍ ያለ ማንም የለም። እንደ ክርስቲያኖች ኦልሬዲ በሰማያዊ ስፍራ በቀኙ አስቀምጦናል። ከዚህ በላይ ከፍታ የለም። ግን ምንድነው በህይወታችን ላይ ሊያደርግ ላለው ነገር የበለጠ ኃላፊነት ሰጥቶ ምን ያደርገናል? የበለጠ ይሾመናል። የበለጠ በእኛ ውስጥ ጌታ ያልፋል። በእኛ ውስጥ ክብሩን ያምነናል። አምኖናል። ታማኝ ሆነን ስለተገኘን በፊቱ አምኖን ለተሻለ ኃላፊነት ይሾመናል። የተሻለን ነገር በህይወታችን ላይ ኢምፓክት የምናመጣበትን ህይወት በእኛ ውስጥ ጌታ ይሰራል። መቼ? በትንሹ ስንታመን ጌታ በብዙ ይሾመናል። ስለዚህ ሁላችንም ይሄኛውን በጊዜው ከፍ ከፍ እንደሚያደርገን ማሰብ አለብን። አሁን የአንዳንድ ሰዎችን ህይወት ብናይ ጥሩ ነው። ሁላችንም መዝሙረ ዳዊት 105 ላይ ብናወጣ የዮሴፍ ህይወት በጣም በቃ ይባርከኛል። የእግዚአብሔር ቃል እውነት እንደሆነ ምን ያህል ጣልቃ ገብቶ እግዚአብሔር እጁ እንደሚሰራ በዮሴፍ ህይወት አይተናል። በብዙ ሰዎች ለትምህርታችን ተጽፎልናል እና መዝሙረ ዳዊት 105 ላይ ብናወጣ ይሄንን ቃል የበለጠ ያለውን የእግዚአብሔርን እጅ በህይወታችን ላይ ያለውን ሞር እንድናየው ይረዳናል። መዝሙረ ዳዊት በቅንፍ 105 16 ከፍ ብሎ እስከ 22 አንብቢልን። ስለ እነርሱ ነገስታትን ገሰጸ የሚለው 105 በቅንፍ 105 16 ከፍ ብሎ ስለ እነርሱ የሚል አለ። 16 ስለ እነርሱ ነገስታትን ገሰጸ ይልና በምድር ላይ ረሃብን ጠራ ከሚለው ቁጥር ስንት ላይ ነው ያልከኝ? ቁጥር 16 ግን አንተ የምትለው 16 ላይ ነው ያለው። በምድር ላይ ረሃብን ጠራ ነው የሚለው። በምድር ላይ ረሃብን ጠራ፣ የእህልንም ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹ በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታው፣ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። እስከ ስንት ሊድ? እስከ 22 እስከ አለቆችም እንደ ፈቃዱ ይገስጽ ዘንድ አለቆቹን እንደ ፈቃዱ ይገስጽ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ ይላል። ጌታ ይባርክሽ። አሁን የዮሴፍን ታሪክ ስናየው እስቲ አስቡት። ይሄ ሰው በምን ሀገር ነው? በግብፅ ሀገር ነው። ባሪያ ነበር።
የሚያውቀው ሰው የለም፣ ቤተሰቡ የሉም፣ ብቻውን ነው። ቋንቋውንም ሲሄድ እንኳን አላወቀም፣ እዛው ተምሮ ነው። በቃ ብቸኛ የሆነ ሰው ነው። ባሪያ ማለት የራሱ ፈቃድ የሌለውም ሰው፣ ተሽጦ ያለ ሰው። ምንም በስደት አገር ላይ ቢሆንም እንኳን ምንም አካባቢው ሰው ባይኖረውም እንኳን ብቸኛ ቢሆንም የገዛ የእናትና የአባት ልጆቹ ሸጠውት ጉድጓድ ውስጥ ከተውት ከጉድጓድ አውጥተው ሸጠውት ከሞቀ ቤቱ ውስጥ ከሞቀ ከቤተሰብ ከእናቱ ከአባቱ ከዛ ከሚወደው አባቱ ለይተውት በአንድ ቀን ወደዚህ አይነት ወደ ማቀው ምድር ተሰዶ እያለ ሁሌ ልብ ውስጥ የነበረው ቂም፣ ጥላቻ በወንድሞቹ ያደረጉት ነገር አልነበረም። ዮሴፍ ሕይወት ውስጥ የነበረው ዮሴፍ ምንም በማያውቀው ሀገርም ቢሆን በሕይወቱ ላይ ግን የመጀመሪያ አድርጎ የሚኖረው የእግዚአብሔርን ቃል ራሱን ከኃይለኛው ከእግዚአብሔር በታች አዋርዱ እንደሚለው ራሱን ከእግዚአብሔር በታች እያዋረደ ነበረ ይኖር ነበር። ስለዚህ ምን ይላል? በምድር ላይ ረሃብን ጠራ፣ የእህልን ኃይል ሁሉ ሰበረ፣ በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። አያችሁ፣ እሱ በእኛ በዮሴፍ አጀንዳ እንደዚህ ተሰዶ አላደል ወንድሞቹ ሸጠውት ተሰዶ ባሪያ ሆኖ ሲኖር ሳለ ከዛ በኋላ እግዚአብሔር ጸጋ ሰጠውና ተርጉሞ እንዲህ ነው። በሰውኛ ነው ብዙ ጊዜ ሰዎች የምናስበው፣ ግን የሚገርመው በምድር ላይ ረሃብን ጠራ። ረሃብ እንዲሆን ያደረገው ራሱ እግዚአብሔር ነው በግብፅ። ለምን? እግዚአብሔር ሁለት ህልም ለዮሴፍ ተናግሮት ነው። ራይ ማንም ነቢይ አላከለት፣ ማንንም አላከለት። ለአንድ ለብላቴናው ሁለት ህልምን አሳየው። ያ ከእግዚአብሔር ዘንድ ስለሆነ ቃሉ የመጣው እግዚአብሔር ደግሞ ይዋሽ ዘንድ ሰው ስላልሆነ እግዚአብሔር አንድ የተናገረው ከሚያልፍ ይልቅ የምናየው ግዙፍ ሰማይና ምድር ቢያልፍ ለእግዚአብሔር ይቀላል፣ ቀሊል። ያ ቃል መፈጸም ስለነበረበት እግዚአብሔር ምን አደረገ? በምድር ላይ ረሃብን ጠራው። የትንቢቱ መፈጸም ስላለበት ወንድሞቹ አባቱ መስገድ ስላለባቸው የእህልን ኃይል ሁሉ ሰበረማ። እግዚአብሔር በእስራኤል ስለ ረሃባቸው ወደ ግብፅ ነው የተሰደዱት ወንድሞቹ የሚሄዱት። እግዚአብሔር አስቀድሞ ስለሚያይ በእኛ ዘንድ አሁን ነገ አለ፣ ከነገ ወዲያ የሚቀጥለው ዓመት ወደፊት ነው። በእግዚአብሔር ዘንድ ሁሉ አሁን ነው። ዛሬም አንድ ቀንም 1000 ዓመትም በእግዚአብሔር ዘንድ ያው ነው። ስለዚህ የእህልን ኃይል ሁሉ ሰበረ ይላል። ዮሴፍ ለባርነት ተሸጠ። እግሮቹ ነው እቺ ቁልፍ ቃሏቺ ናት። በጣም 17 የእህልን ኃይል ሁሉ ሰበረ፣ በፊታቸው ምን አረገ ይላል። ቁጥር 17 አንብቡልኝ የምትችሉ ሰዎች። በፊታቸው ሰውን ላከ። ሰውን ላከ። ማንን የላከው? እግዚአብሔር ማንን የላከው? ንጉሱን አይደለም። በፊታቸው ሰውን ላከ። ዮሴፍን ማን የላከው? እግዚአብሔር። እንዴት አድርጎ? ወንድሞቹ አሳልፈው ሸጠውት። የገዛ ወንድሞቹ። አስቡት ራሳችሁ በህሊና
ሲመጣ ና ብለው ልብሱን ቀምተውት ጉድጓዱ ውስጥ ከተውት ከጉድጓድ አውጥተው ለማያውቀው ሸጠውት የሚሰማውን ስሜት እስቲ አስቡት። ብላቴና ነው ያለ። ማን ነው የላከው? ሰውን ላከ፣ እግዚአብሔር። ለዚህ ነው በህይወታችን ላይ መንፈሳዊ ነገር ሲገባን ብዙ ነገራችን ከሰዎች ጋር የማናገናኝ። ዮሴፍ ምን አላቸው ወንድሞቹ? እናንተ እንዲያደረ እግዚአብሔር ግን አስቀድሞ እናንተን ለማዳን የላከው በለው ተጽናኑ አላቸው። ሲቀየማቸው ሲበቀላቸው አለ። በህይወታችን ላይ እግዚአብሔርን ስናቀው አንዳንድ ኔጌቲቭ የሆኑ ሲመጡብን ለዚህ ነው ክፉን በመልካም አሸንፍ የሚለው። ከየት እንደሚመጣ ሜቢ እግዚአብሔር ያንን ያመጣው እኛን ከፍ ለማድረግ ፈልጎ ይሆናል። እኛ አመላለሳችን እንዴት ነው? ከኃይለኛው ከእግዚአብሔር በታች ራሳችንን አዋርደን በትህትና ነው የምንመልሰው ወይስ በመጣበት ነው የምንመልሰው? እነ ማን ነው መርዶክዮስ ህይወቱን የሚያጠፋ ነው። ለካ የመጣው እሱን ከፍ የሚያደርገው ብዙ ነገር ወደኛ እኛ እንደ እግዚአብሔር ቃል ስንሄድ ሊመጣ ይችላል። በአሰሪያችን በኩል ሊመጣ ይችላል። በስራ በኩላችን ይመጣል። በቸርች ሊመጣ ይችላል። በተለያየ ነገር ሊመጣ ይችላል። ያ እኛ እንደ እግዚአብሔር ቃል ከመለስ ነው ያ እኛን የሚውጠን አይደለም። እኛን ኃይለኛው ከእግዚአብሔር እጅ በታች ስናዋርድ እግዚአብሔር ከፍ የሚያደርገን መንገድ ሜካኒዝም ነው። ሜቢ ያንን የፈቀደው እግዚአብሔር ይሆናል። የእኛን ባህሪ ለመቅረጽ የክርስቶስን መልክ እንድንይዝ አስቦ ይሆናል እንደነዚህ ነገሮችን ወደ ህይወታችን የሚልከው የሚፈቅደው። ስለዚህ እዚህ ዮሴፍን የላከው ማን ነው? እግዚአብሔር። የሄደበት መንገድ ደግሞ በብዙ ደስ በማያሰኝ መንገድ ውስጥ ነው ዮሴፍ የሄደው። ከዛ ዮሴፍ ለባርነት ተሸጠ ይላል። እግሮቹ በእግር ብረት ደከሙ፣ እርሱ በብረት ውስጥ ገባ፣ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። አያችሁ፣ ይሄኛው ታይም ላይ ነው ብዙ የእግዚአብሔር የሚያውቁ ሰዎች ከእግዚአብሔር ጋር ተጣብቀው በህይወታቸው ላይ የእግዚአብሔር ቃል የእግዚአብሔር እጅ ወደ ህይወታቸው የሚመጣው ከእግዚአብሔር ቃሉ እስኪመጣለት በብረት ውስጥ ገባ፣ እግሩ በብረት ውስጥ ደከመ፣ እርሱ በብረት ውስጥ ገባ። አንድ ሰው በብረት ውስጥ ሲገባ በቃ ወዴትም መሄድ አይችልም አይደል? እስር ቤት መታሰሩ ብቻ ሳይሆን በብረት ውስጥ የታሰረ ሰው ወደ ግራም ወደ ቀኝ መሄድ ምንም ውያውት የለውም። ስለዚህ ወዴትም እንዳይንቀሳቀስ ተደርጎ ገባ፣ በብረት ውስጥ ገባ። እግሮቹ በእግር ብረት ደከሙ ይላል። በእግር ብረት የታሰረ ሰው ወዲህ ወዲያ ቢሄድ ወዴትም መሄድ አይችልም። ለምን? የእግር ብረት ጠንካራ ስለሆነ ምን ይላል? ያንን ሰብሮ ማለፍ ስለማይችል። ስለዚህ በህይወታችን ላይ አንዳንዴ እግዚአብሔር የሚያሳልፍን መንገድ ወዴትም መሄድ ወደ ማንችላቸው ሲቹዌሽን ውስጥ እግዚአብሔር ይከተናል። በዚህ ጊዜ ላይ ዮሴፍ ምንድነው? እነዚህ ነገሮች የእግዚአብሔር ቃል ፈተነው ይላል። የምንፈተንበት ታይም ነው። ማን ነው የሚፈትነን? የእግዚአብሔር ቃል። እኛ በዚህ ጊዜ ከኃይለኛው ከእግዚአብሔር እጅ በታች ራሳችንን ካዋረድን ወገኖች ሆይ በኋላ በጊዜው እግዚአብሔር ምን ያደርገናል? ከፍ ያደርገናል ይላል። ልክ ዮሴፍን የእግዚአብሔር ቃል ፈተነው። ፈተናውን ከጨረሰ በኋላ በጣም ደስ የሚል ንጉስ ላከ፣ ፈታው። ማን ነው ንጉሱን የላከው? ንጉሱን የላከው ማን ነው? እግዚአብሔር። ይታያችሁ፣ አንድ እስረኛ በማያውቀው ሀገር ውስጥ
እስር ቤት ውስጥ በወንጀል ተከሶ ምን እሱ ለእግዚአብሔር ቃል እኔን ኃጢአት አላደርግም ብሎ ማንም አላየውም፣ እግዚአብሔር ነው ያየው። ሴትዮዋ በተንኮል አሳሰረችው። ሰዎች ፈርደውበት ሊሆን ይችላል። እሱ እንዲያረገ ስሙን እንዲያጥፍተውት ሊሆን ይችላል። በእግዚአብሔር ፊት ግን እሱ ትክክለኛ መንገድ የሄደ እስር ቤት ጋረደው። ቅድስና፣ ስለ እግዚአብሔር ስም መኖሩ፣ ስለ እግዚአብሔር ቃል መታዘዙ ከባሰ ወደ ባሰው ነገር ውስጥ ከተተው፣ ሞር ወደ መከራ ውስጥ ከተተው። እሱ ግን በህይወቱ ላይ የሚመራው ምንድነው? ከኃይለኛው ከእግዚአብሔር ቤታች ራሱን እያዋረደ ነበር። ያ ሲያዋርድ ራሱን ከኃይለኛው ከእግዚአብሔር ቃል መንገዱ ለካ አንዱ የእስር ቤት መንገድ ነበር። እስር ቤት ከተተው። እንዲያውም በራሱ ጊዜ እባክህ ለንጉስ ንገርልኝ ብሎ ረሳው ይላል። ከተፈታ በኋላ ረሳውና አልነገረለትም። ከዛ በእስር ቤት እያለ የእግዚአብሔር ጊዜ አለው። ለሁሉ ነገር እግዚአብሔር ጊዜ አለው። የእግዚአብሔር ጊዜ ሲመጣ ግን ደስ ይላል። ንጉስ ላከ፣ አቻኮሉት ይላል። ከእስር ቤት ወዴት? ቤተ መንግስት። አስቡት፣ ከእስር ቤት ቤተ መንግስት። የእግዚአብሔር እጅ ወደ ህይወታችን ሲመጣ ዮሴፍ ራሱን ከእግዚአብሔር ቃል ስላስገዛው፣ ለእግዚአብሔር ቃል ራሱን ስላዋረደ የእግዚአብሔር ጣት የእግዚአብሔር እጅ ወደ ህይወቱ መጣች። እግዚአብሔር እንዴት እንዳከበረው እናያለን። ለዚህ ነው ሚስቶች ዋይስ ከሆኑ ለባሎቻቸው የሚገዙት። ዋይስ ከሆኑ ባላቸው ጥሩ ስለሆነ መጥፎ ስለሆነ አይደለም፣ ቃሉ ስለሚላቸው። በቤተ ክርስቲያን ውስጥ ባለው አሰራር ውስጥ ገብተው የራሳቸውን ሪስፖንሲቢሊቲ የሚያደርጉት ቃሉ ስለሚላቸው፣ በሁሉ ኤሪያ ላይ ቃሉ የሚላቸውን ራሳቸውን ለሰው አይደለም የሚያስገዙት። ራሳችንን ለሰው አይደለም የምናስገዛው፣ ከኃይለኛው ከእግዚአብሔር በታች ቃሉ ለሚለን ስናዋርድ እግዚአብሔር በህይወታችን ይመጣል፣ በጊዜው ይመጣል። የእግዚአብሔር የራሱ የቀጠራት ጊዜ በህይወታችን ላይ አለ። አሁን ዳዊትን ይላል፣ ባሪያዬን ዳዊትን አገኘሁት፣ በቅዱስ ቅባቴ ቀባሁት። እንዴ ሰው አጥቶ ነው እንዴ ዳዊትን ያገኘው? አይደለም። ዳዊት በህይወቱ ላይ የሚመራው በማን ነው? በሁኔታዎች አይደለም፣ በስሜቱ አይደለም። ይመራው የነበረው የእግዚአብሔር ቃል ነበር የሚመራው። ያ ቃል ሲመራው ስለዚህ ምን አለ እግዚአብሔር? ባሪያዬን ዳዊትን አገኘው። ንግስና ብቻ አይደለም፣ የክርስቶስ ዘር ከሱ መጣ። ነቢይ ሆነ፣ ካህን ነበረ፣ ንጉስ ነበረ፣ ነቢይ ነበረ። የክርስቶስ ዘር ከሱ መጣ። ኃይለኛ ዘማሪ ነበር። የሁሉ የሆነው ለምንድን ነው? እግዚአብሔርና ዳዊት ስለተገናኙ። ዳዊት ምን አለ? እግዚአብሔርን አንዲት ነገር ለመንኩት ይላል። አንብቡት እናንተ ዳዊት ምዕራፍ 23 ላይ ሳይቀባ ማለት ሳሙኤል ገና ሳይቀባው እናትና አባቴ ትተውኛል፣ ማንም ሰው በማያየው ታይም በዛ በምድረ በዳ በግ እየጠበቀ ዳዊት ጋር ስንቀርብ በልቡ ውስጥ ያለው ምኞት እባክህ እግዚአብሔር እንደ ወንድሞቼ እባክህ አድርገኝ፣ እንደዚህ አልነበረም ምኞቱ የነበረው እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ መቅደሱን እመለከት ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ ይሄንን እሻለሁ ብሎ ዳዊት አለ። አቤቱ ፊቴን እሹት ባልክ ጊዜ አቤቱ እኔ ፊትህን እሻለሁ፣ ልቤ አንተን አለ ይላል። እዛ ዳዊት እዛው ምዕራፍ 23 ፊቴ እጄን እሻለሁ አይደለም ያለው፣ ፊትህን አንተን ነው እኔ የምሻው አለ። ዳዊት ሰርከምስታንሱ ምንድን ነው? እንደ ልጅ የማይቆጠርበት ታይም ነው።
ብቸኛ የሆነ ታይም ነው። በምድረ በዳ ነው የሚያሳልፈው። እረኛ ነው። ብዙ የጎደለው ስጋዊ ነገሮች አሉ። ቤተሰቡ አቢዩዝ ልጆችን ጥራ ሲባል እንደ ልጅ እንኳን ያልተጠራ ልጅ ነው። ብዙ ሊጎዳው የሚችለው ነገሮች ነበሩ። እሱ ግን ልቡ ውስጥ ያለው ግን እግዚአብሔርን አንዲት ነገር ለመንኳት፣ እሷንም እሻለሁ፣ ስለዚህ ባሪያዬን ዳዊትን አገኘሁት ብሎ የእግዚአብሔር ቃል ይነግረናል። ወደ ክፍላችን ላይ ስንሄድ አንደኛ ጴጥሮስ ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋሩ። ከሰው በታች አይደለም፣ ከኃይለኛው ከእግዚአብሔር በታች። ብዙ ሰው ለእግዚአብሔር በቃ እግዚአብሔር እንላለን። በቃ ዘማሪዎቻችን አጨብጭቡ ለእግዚአብሔር እናጨበጭባለን፣ ለእግዚአብሔር እንስገድ ስንል እንሰግዳለን። በቃ አይደለም፣ መንፈሳዊ እንቅስቃሴዎች ሁሉ እናደርጋለን፣ ጥሩ ናቸው። እንስገድለት ለእግዚአብሔር፣ እንሰግዳለን። በቃ እግዚአብሔርን ትወዱታላችሁ ብንባል በቃ በጣም ነው የምንወደው እንላለን። ጥሩ ነው። የእግዚአብሔር ቃል ግን የሚለን ከኃይለኛው ከእግዚአብሔር እጅ በታች ምን አድርጉ? ራሳችሁን አዋሩ። ምን ማለቱ ነው? ለዚህ ለቃሉ ራሳችሁን አዋሩ። ቃሉ ለሚጠይቀን ነገር ታዘን ቃሉን ያ ይመቻል ማለት ነው። አይመች። ሰዎች ወንድማቸውን ጠልተው ያመልካሉ። ከሚስቶቻችን ከባሎቻችን ጋር አልጋ ለይቶ ኤቭሪቲንግ ኢዝ ኖርማል፣ አገልግሎት እንቀጥላለን። እግዚአብሔርን እጃችንን ከፍ አድርገን እናመሰግነዋለን፣ እናመልካለን። ስገዱ ብንባልም ለዚህ ለእግዚአብሔር እንሰግዳለን። ወንድሞቻችን ላይ ክፋት እያደረግን እህቶቻችንን ስማቸውን እያጠፋ ቅን ሳንሆን በአድማ ሌላውን አንዳንድ እየጎዳ ከዛ መተን እግዚአብሔርን ልናመልክ እንችላለን፣ ልንዘምር እንችላለን። ወገኖች ሆይ ጊዜያችንን እናቃጥላለን እንጂ ከእግዚአብሔር ጋር ግንኙነት ግን አናደርግም። የእርሱ አምልኮ ምንድን ነው ይላል ያዕቆብ ላይ? ከንቱ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የእርሱ አምልኮ ምንድን ነው ይላል? ከንቱ ነው። ከንቱ ያያ እግዚአብሔር እንወዳለን ላለን ያው በቤት ስላለን ማለት ዞር ብለን ብዙዎቹን እንገፋለን። አንዳንዶቹ እንዲያውም አይተን እንዳላየን ፊታችን ይዞራል። ቂም፣ ጥላቻ አንዳንዴ በህይወታችን ውስጥ ይገኝ። ኦኬ ሰውነን ሊኖርብን ይችላል። ግን ለዚህ ለቃሉ ስንገዛ ይሄንን ስሜት በህይወታችን ላይ ዲል ማድረግ አለ። ከዚህ ጋር እንኖር። የበደሉን ካል ይቅር እያለ ወንድሞቻችንን እየወደድን ካስቀየሙን ነግረናቸው ይቅር ብለን ለማ ብለን ራሳችንን ከኃይለኛው ከእግዚአብሔር በታች ለማዋረድ ስንወስድ፣ ከዛ በተረፈ ግን የራሳችንን እግዚአብሔር ስለን የእግዚአብሔርን የራሳችንን እግዚአብሔር አቁመን ብናመልከው ያ አይደል ነው ማለት ጣዖት ነው እንጂ ሕያው የሆነው እግዚአብሔር አይደለም። ለዚህ ነው አንድ በቀል ወንድሙን የሚጠላ ምንድን ነው አለ? ነፍሰ ገዳይ ነው። በጣም እኮ ከባድ ቃል። አሁን ስንቶቻችሁ ናችሁ
እንትን ሽጉጥ አንስታችሁ ሰዎችን ብገሉ ያ ሰው እኮ ሰው የገደለው ይላል። አሁን አንድ ሰው ገሎ ቢፈታ ቸርች የሚመጣ ያ እኮ ሰው ገሎ ታስሮ ነበር ይላል። በቃ የሆነ ኃጢአቱን እናጎለዋል። እግዚአብሔር ልክ ጥላቻ ከአጋንንት ስለሆነ ከሰይጣን ስለሆነ ያንን በልባችን ላይ አክብደን በዚህ ህይወት አንዳንዶችን ብንገፋ አንዳንዶችን ባንቀበል ለአንዳንዶቹ መልካም አስተሳሰብ ባይኖረን እግዚአብሔር ይህንን አይቀበልም። ስለዚህ ከኃይለኛው ከእግዚአብሔር እጅ በታች ራሳችንን አዋረድ ስንወስን እንደነዚህ አይነት ነገሮችን በህይወታችን ላይ ዲል ማድረግ መወሰን እንዳለብን እኔ አስታውሳለሁ። አንድ ልጅ ከአንድ ልጅ ጋር ይነጋገሩ እና አናገርኩት። ወንድም ሴትም አሁን ጾታቸውን መግለጥ አልፈልግም። እኔ እሱን አለ እሱን እንዴት ብዬ ነው ማናግረው? እሱን እንደዛ አድርጎኝ ውስጡ ላይ ያለው ፔን ያላት ወይ ያለው ፔን ይታያል። እውነት ነው፣ ፔን ይኖራል። የእግዚአብሔር ቃል ግን ምን ይለናል? ለራስ ከኃይለኛው ጣዖት አይደለም ከቃሉ እግዚአብሔር ማለት ቃሉ ነው። ከኃይለኛው ራሳችሁን አዋርዱ ሲል ቃሉ ምንድን ነው የሚለው? ያ ሰው ጎርቶካል። አዎ እኔ ለእግዚአብሔር ክብር አንተን እንደተቀበልኩ እኔ ነው አሁን ክርስቶስ እንዴት ተቀበለኝ? ከብዙ በደሌ፣ ከብዙ ኃጢአቴ፣ ከብዙ ስንፍናዬ ድሮማ በዓለም እያለው ድራግ ውስጥ የነበርኩ ላይፌ ትርምስምስ ያለ ከዛ ነው ክርስቶስ አውጥቶ ለቤቴም የማልጠቅም ለማንም የማልጠቅም የነበርኩ በህንድ ሀገር በአንድ ዓመት ውስጥ ኒው ዴሊ ውስጥ ሞታለሁ የተባልኩ ነበርኩ። ካለኝ በቃ ብዙ ላይፌ ስታይል ከዛ ውስጥ አውጥቶ ምሕረት አደረገ። እሱ ብቻ በቤቱ በብዙ ደግፎ አኖረኝ። ስለዚህ እግዚአብሔር እንዴት ተቀበለኝ? እስከ ብዙ ድካሜ፣ እስከ ብዙ ኃጢአቴ፣ እስከ ብዙ ስንፍናዬ ተቀበለኝና በምህረቱ ከኔ ላይ የማይፈልጋቸውን ጸጋውን አብዝቶ እየቀነሰ እያስወገደ አሁንም ይኖራል፣ ወደፊትም ያኖረኝ። ስለዚህ እኔ ወንድሞቼና እህቶቼን መቀበል ያለብኝ እነሱ እኔን ባረጉ አይደለም። የእግዚአብሔር ቃል ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁም በዚህ ፍቅር እንዲሁም በእርስ በርሳችሁ ምን በሉ? ተቀባበሉ። እርስ በርሳችሁ ተቀባበሉ። እርስ በርስ የምንቀባበለው ባላቸው ባህሪ ሳይሆን ክርስቶስ እንደዚህ አድርጎ እያንዳንዳችንን እንደተቀበለ ከብዙ ድካማችን፣ ከብዙ ኃጢአታችን፣ ከብዙ ስንፍናችን፣ ከብዙ አለማወቃችን እንደዚሁ እንደተቀበለን እንዲሁ በዚህ መቀበል እርስ በርሳችሁ ምን በሉ? ተቀባበሉ። እኔ እኮ እንደዚህ አይነት ባህሪ አለው፣ እንዲህ አላት፣ እንዲህ አለው። ስለዚህ ከኃይለኛው ከእግዚአብሔር ራስን ማዋረድ ማለት ለዚህ ለቃል ራስን ማንበርከክ። ያን ጊዜ እግዚአብሔር ጊዜ ያለውና በጊዜው ምን ያደርገናል? ከፍ ያደርገናል። ራሳችሁን አዋርዱ ይላል። ቁጥር 7 እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ።
ራሳችንን በእግዚአብሔር ፊት ስናዋርድ መንገዱ ስሙዝ ነው ማለት አይደለም በጭራሽ። ለእግዚአብሔር ቃል እንታዘዘው ስንል በመታዘዛችን የተነሳ ኮንሲኩዌንስ አይኖረው ማለት አይደለም። ጌታችን ኮምፎርቱን ጥሎ ነው የመጣው። ስጋ መልበስ ነበረበት። ራሱን ባዶ ማውረድ ነበር። ራሱን ማዋረድ። እነ ዮሴፍ ስለ እግዚአብሔር ቃል እንገዛ ሲሉ ከቤተ መንግስት ከነበራቸው ክብር ወጥተው እስር ቤት ነው የተጣሉት። እንቀደሳለን፣ ቅድስና በሕይወቴ ላይ በእግዚአብሔር ፊት ይህንን ኃጢአት አላደርግም ሲል ስሙዝ አይደለም የገጠመው። ከነበረበት ክብር ውስጥ በጣም ጲጢፋራ ከሚበላው ምግብ በስተቀር ምንም አያውቁም ነበሩ። ከዛ አስተዳደርነት ወጥቶ እስር ቤት ነው የገጠመው። ሄዶ አላጉረመረ እኔ ለአንተ ብዬ እንዲሆኜ የሚል ህይወት ማና እስር ቤት ውስጥም እግዚአብሔር ከእርሱ ጋራ ነበር ይላል። ቁልፉ እሱ ነው። እግዚአብሔር ከኛ ጋራ መሆኑ በማናቸውም የህይወት ላይፍ ስታይሉ ስንሄድ እኛ በእግዚአብሔር ቃል ላይ ስንሄድ እርግጠኛ የምንሆነው ላይ ከፍታው ሳይሆን እግዚአብሔር ከኛ ጋራ ይሆናል። ከዮሴፍ ጋራ ነበር እና እዚህ ላይ ሲሆን እርሱ ስለእናንተ ያስባልና የሚመጣውን ኮንሲኩዌንስ እግዚአብሔር ያውቀዋል። ስለዚህ እግዚአብሔር ስለእናንተ ምን ይላል? ያስባል። እናንተ የእግዚአብሔርን ቃል በሕይወታችሁ ላይ የመጀመሪያ ስታረጉት መንገዱ ስሙዝ ነው ማለት አይደለም። ላይሆን ይችላል፣ ሊሆንም ይችላል። ግን የሚያስጨንቃችሁን ነገር እግዚአብሔር ያውቀዋል፣ ያስባል እግዚአብሔር። ስለዚህ እናንተ የሚያስጨንቃችሁ ነገር አይሁን የህይወታችሁ መጀመሪያ። የሚያስጨንቃችሁ ነገር አይደለም አይሁን የምታስቀድሙት። ራሳችሁን ከኃይለኛው ከእግዚአብሔር በታች ከቃሉ ስታስገዙት እናንተን የሚያስጨንቃችሁን እግዚአብሔር ምን ይለዋል? ያውቀዋል። እናንተ የሚያሳስባችሁን እግዚአብሔር ምን ይለዋል? ያውቃል። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። ደስ አይልም? የሚያስጨንቃችሁን ሁሉ። የሚያስጨንቀን ነገር አለ። ብዙ ነገር ሊያስጨንቀን ይችላል። በኑሯችን ልንጨነቅ እንችላለን። በተለያየ ነገር እናስባለን። ልጆች ካሉን ለልጆች እናስባለን። ምን ያህል እየተናወጠች እንደሆነ ያህል የሚያስጨንቀን ነገሮች ይኖራሉ። ያንን በአምላክ ላይ ጣሉትና እግዚአብሔር የሚላችሁን ነገር አድርጉ። ያኔ እግዚአብሔር በጊዜው ምን ያደርጋቸዋል ይላል? ከፍ ከፍ ያደርጋቸዋል ብሎ የእግዚአብሔር ቃል ይነግራል። ስለዚህ ሐሳቤን እዚህ ላይ እጠቀልላለሁ። እነዚህ ሁለት ቁጥሮች ላይ በጣም ዱዌል አድርጌ ቆየሁት። ሁላችን እኔ ውስጥም እንዲገባ እናንተ ውስጥም እንዲገባ እፈልጋለሁ። ጥልቅ በተለይ በዚህ ዘመን ላለነው ላይ ቻሌንጅ የሚሆን ክፍል የእግዚአብሔር እጅ በህይወታችን የሚመጣበትን መንገድ ነው ቃሉ የሚነግረን። ስለዚህ እግዚአብሔር የምንኖረውን ህይወት ሁሉ ያያል፣ የምናልፍበትን ያያል፣ የምንወስናቸውን ውሳኔዎች ያያል። ጴጥሮስ እየመከራቸው ያለው በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱት። እርሱ ስለ እናንተ ያስባል። የሆነ የጠቅላይ ሚኒስቴር አይደለም፣ የዚህ ዓለም ገዢ ፕሬዝዳንት አይደለም። ኃይለኛው እግዚአብሔር ስለ አንቺ ስለ አንተ ምን ይላል? ያስባል።
ስጋን የፈጠረልን ሆድን የፈጠረ መብላት እንዳለብን ያውቃል። መልበስ እንዳለብን ያውቃል። በዓለም ሳለን የተለያየ ኒድ እንዳለን ያውቃል። እግዚአብሔር የሚያስፈልገንን ያውቃል። ካላባታችሁ ፈቃድ ከፀጉራችሁ እንኳን አንድ አይነሳም ያለ ጌታ ስለኛ ያስባል፣ ያስብልናል። የሚያስጨንቀን ነገር አለ ብዙ። በዓለም ሳለባችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለ ጌታ በዓለም ሳለን መከራ አለብን። ልዩ ልዩ የሚያስጨንቀን ነገር ብዙ ነገሮች ይኖራሉ። በተለያየ ነገር ይመጣል። በጤንነት ይመጣሉ፣ በደብዳቤ ይመጣል። በተለያየ ነገር የሚያስጨንቀን ነገር ወደ ህይወታችን ላይ ይመጣል። ግን ጌታ ምን አለ? የሚያስጨንቃችሁን ተሸከሙት አይደለም። እሱ ስለ እናንተ ስለሚያስብ የሚያስጨንቃችሁ በሱ ላይ ጣሉ። ለምን? ከአቅማችሁ በላይ እንድትፈተኑ የማይፈቅድ እግዚአብሔር ወይ አውቱን ምን አድርጎታል ይላል? አዘጋጅቶታል ብሎ የእግዚአብሔር ቃል ይነግራል። ስለዚህ ዛሬ በህይወታችን ላይ የተጨነቅን ሰዎች አለን። ለሰዎች ያልነገርነው ግን በተለያየ ህይወት ውስጥ የምናልፋለን። ወገኖች ሆይ የእግዚአብሔር ቃል እንደሚለው እግዚአብሔር ስለ አንተ፣ እግዚአብሔር ስለ አንቺ ያስባል። የሚያስጨንቅሽን ነገር የሚያስጨንቅን ነገር ደግሞ ከዚህ ከኃይለኛው ከእግዚአብሔር እጅ በታች ጣለውና ወዲያው ነገሮች ይቀየራሉ ማለት አይደለም። እግዚአብሔር በጊዜው ነገሮችን ይቀይራል። የእኛ ኃላፊነት ምንድን ነው? ከኃይለኛው ከእግዚአብሔር እጅ በታች ራሳችንን ማዋረድ፣ ለዚህ ቃል ራሳችንን ማስገዛት፣ ለዚህ ቃል የህይወታችን የበላይ ማድረግ። ለሌላው እግዚአብሔር ታማኝ ነው። ምን ይላል ሲጨርሰው እዚህ ላይ ጌታ ይፈቅድ በሚቀጥለው ሳምንት አነበዋለሁ። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል። ለእርሱ ክብርና ኃይል እስከ ለዘላለም ድረስ ይሁን፣ አሜን። የምናልፍበት መከራ እኛን ጠርጎ የሚወስደን አይደለም። ቃሉ እንደሚለው ለጥቂት ጊዜ መከራ ከተቀበላችሁ በኋላ፣ የሚያስጨንቀን ነገር ያው መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል። አንዳንዴ በሕይወታችን ላይ የተለያዩ መከራዎች የሚመጡት እኛን ወደ ክርስቶስ መሰል እንዲያሻግረን፣ እኛን እግዚአብሔር አንድ የወሰነው ውሳኔ ምንድን ነው? የልጁ መልክ እንድንለብስ እንድንመስል፣ እሱን እንድንመስል ወስኗል። እሱን የምንመስለው ደግሞ ጌታችን በመከራ መታዘዝን እንደተማረ የተለያዩ መከራዎች ወደ ሕይወታችን ላይ ይመጣሉ። እነሱ እኛን ሊያጠፉን ሳይሆን እኛን ሊያሳድጉን፣ ወደ ፍጹም ሙላት ሊያደርሱን ነው። ያኔ እግዚአብሔር ወደ ፍጹም ሙላት ያደርሳችኋል፣ ያጸናችኋል፣ ያበረታችኋል ብሎ የእግዚአብሔር ቃል ይነግረናል። ስለዚህ በዚህ ዛሬ ቃል የዛሬውን እጨርሳለሁ። ሁላችንም እንጸልያለን። ወንድሞቼ እህቶቼ፣ ቃሉ የህይወታችን መስታወት። ዛሬ ህይወታችን በትህትና ነው የሚመራው። ትህትና በቤተ ክርስቲያን ውስጥ እንገልጠዋለን። ትህትናን በትዳራችን ውስጥ እንገልጠዋለን። ትህትናን በወንድሞች በእህቶቻችን ባለው ህብረት ውስጥ እንገልጠዋለን። ቦታችን እንገልጠዋለን። ሰዎች ሲያዩን በምንድን ነው የሚያዩ? መለያችን ዛሬ እግዚአብሔር ከቃሉ እያለን ትህትናን እንደ ልብስ፣ እልህኝነት ያጠፋናል። እልህኝነት ቤትን ያፈርሳል። እልህኝነት ከእግዚአብሔር ጋር ያጣል። ለእግዚአብሔር ቃል ግን ብንንቀጠቀጥ
እግዚአብሔር ፊቱን ወደኛ ያደርጋል፣ እጁን ወደኛ ያደርጋል። ስለዚህ የምርጫ ጉዳይ ነው ክርስትና። ጌታን መቀበልና ተቀበልን ዳንን ምናምን ማለት ብቻ አይደለም። እያንዳንዱ ቀን የምንወስናቸው ውሳኔዎች እግዚአብሔር ያያቸው። ስለዚህ ትህትና ቁልፍ ነገር ነውና ይሄን በህይወታችን ላይ እንጨክናለን ለማድረግ። በህይወታችን ላይ ጨንቀን ያለን ሰዎች አለን፣ ተስፋ ቆርጠን ያለን ሰዎች ካለ ዛሬ እግዚአብሔር ቃል እንደሚለን ለጥቂት ጊዜ ነው በእንደዚህ አይነት ህይወት የምናልፈው። ጌታ ግን ጣልቃ ገብቶ ነገራችንን ይቀይረዋል። እርሱ ለአንቺ ያስባል። ስለዚህ የሚያስጨንቃችሁ አሉ ብሎ ጌታ ቃል ይነግረናል። ስለዚህ በጌታ ላይ እንጣለው፣ በጌታ ላይ በሱ ፊት እንጣለው። ጌታ በእውነት ታማኝ ነው፣ ነገራችንን ይቀይረዋል። አጭር ጸሎት ጸልየን ጨርሳለን። ሃሌሉያ። እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግናለን። ዘላለማዊ የሆነው ቃልን ስለተናገርከን ስላስተማርከን ሁሉ ባርካል። ዛሬ በቃል ያልከን የትሁትና ህይወት እንድንኖር እየነገርከን፣ እግዚአብሔር ለትሑታን ጸጋን ይሰጣል ትዕቢተኛን ግን ይቃወማል ስላል ከህይወታችን ላይ ትዕቢት ህይወት ተነስቶ የትህትና ህይወት በእያንዳንዳችን ላይ እንደ ልብስ ታጥቀን መኖር እንድንችል እግዚአብሔር እንድረዳን በኢየሱስ ስም ጸልያለሁ። እዚህ ቤት የሰማነው ቃልን ሁሉ ከኃይለኛው ካንተ በታች ራሳችንን ማዋረድ እንድንችል፣ ራሳችንን ከቃል በታች ማስገዛት እንድንችል በጌታ በኢየሱስ ስም እንድትረዳን ጸልያለሁ። በተለያየ ጭንቀት ውስጥ ያለ ነፍስ ብትኖር፣ በተለያየ ተስፋ መቁረጥ ውስጥ ያለ ነፍስ ብትኖር፣ በተለያየ በብቸኝነት ህይወት ውስጥ የምታልፍ ነፍስ ብትሆን ዛሬ በቃል እንድታሳርፋት። እግዚአብሔር ስለ እኔ ያስባል፣ የሚያስጨንቀኝን በእኔ ላይ ጣሉት ያለው ጌታ ታማኝ ነውና በፊቱ እጥላለሁ ብላ እንድትነሳ በዚህ ጉባኤ እኔ በኢየሱስ ስም ጸልያለሁ። የወንድሞቼ እህቶቼ ልብ በአንተ ሰላም የተጠበቀ እንዲሆን ጸልያለሁ። የታመሙ እንዲፈወሱ፣ በተለያየ ተስፋ የቆረጡ ተስፋቸው እንዲታደስ የአንተ ጣልቃ ገብነት በእያንዳንዳችን ህይወት ላይ ይሁን። ስለነበረን ጊዜ ሁሉ ተመስገን። ስለምትረዳን፣ ስለምታቆመን፣ ስለምታበረታን ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ ይሁን። ያገለገሉትን ሁሉ ባርካቸው። ጋሽ መንጌን ባርክ፣ ሮዚን ባርካት። የሰሙትን ወንድም እህቶቼን ባርክ፣ እኔንም ባርክ። ቤታችንን ነገር ሁሉ እግዚአብሔር ባርክ። ሁሉ ለክብር ይሁን በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን አሜን አሜን። ተባረኩ። እግዚአብሔር ባርክ። ጌታ ይባርክ። አሜን። ተባረኩ። ተባረክ። አሜን።